እኔ ሳረግዝ ወልድ ምናምን አራስ ምናምን ማንም ሰው ቤቴ እንዲመጣ አልፈልግም። ላይቬን ከፍታለሁ እየመጣችሁ አራስ ገስት ገብታችሁ እንኳን ማርያም ማረች ትሉኛላችሁ። አያምጣብኝ ወደፊት ለቅሶ ቢኖር ለምሽ ላይቬ ጥምጣም ገስት ላይ ነው በአካል ቀርቷል። ለቅሶ የሚደረሰው መላክ ይቻላል ታውቂያለሽ። ኦንላይን ምናምን ኦንላይን ነው በጊፍት በዚህኛው ሳይሆን የጊፍት ሴት ታረግና አያስፈልግም እሱ። አሁን የውልሽ መተት ምናምን የሚባል ነገር መጥቷል መማር ዛሬ በሱ ጉዳይ ነበር ስንወያይ ነበር። ጥንቆላ መተት የሚባል ነገር ስለመጣ አንድ ጊፍት የሚባል ቤት አልፈልግም። የቲክቶክ ጊፍት ብቻ ለአራስ የሚሰጥ የቲክቶክ ጊፍት አለ፣ ለቤቢ ሻወር አለ፣ ለሰርግ አለ፣ ለለቅሶ አለ። በአካል አንገናኝም ሁላችንም። ከዚህ በኋላ በቲክቶክ መተት ይሰራል እንዴ? አቡዬ ተይ እንጂ አሁን ፕሪንሶቹን ስታረግዢ አሁን የኔን ጊፍት አትቀበይም? ጊፍት ነሽ ቤቴ ድረስ በቲክቶክ ቤትሽ ድረስ ያለኛል የቲክቶክ ጊፍት በቲክቶክ ጊፍት ትሰጣትና አንቺ የምትፈልጊውን ትገዛለች። ኤግዛክትሊ የቲክቶክ ጊፍት ትሰጫለሽ። አውጥቼ አንቺ የዘግዢ ያልሽኝ ገዝቼ በቪዲዮ አሳይሻለሁ። እዚሁ በላይቭ አምጥቼ አሳይሻለሁ። በቃ እንደዛ ይሆናል ነገሩ። በቃ ከዛ ለቅሶም ሰርግም ሁሉ ነገር ሰርግ በላይቭ ከዛ እናንተ ጊፍት ትሰጣላችሁ። አራስም በላይቭ ሁሉ ነገር በላይቭ ለቅሶ እንዴት መሰላችሁ ቢሆነው ጥቁር ሻርፕ አድርጌ አያምጣብን ለቅሶ ኢንኬዝ ግን ያው ግዴታ አይቀርም ግዴታ ይቀርልናል። ተሰልፈን እኮ ያለነው ስም ዝርዝራችን እስኪጠራ ልክ አሁን ተራ ይደርሰው ሀቢባ ስባል አቤት ብዬ ሄዳለሁ። ተራችንን እየጠበቅን ነው። ሞት አትፍሩ እሺ። ሞት ግዴታ ነው። በቁም መሰቃየት ነው እንጂ የሚያስፈር ሞት አትፍሩ ግዴታችን ነው። አወስቲ ማይሞት ከሁሉም ግን ለቅሶ በላይ በጣም ያስቀኛል። እናንተ ለቅሶ ልደርሱ ይመታችሁ ገስት ላይ ተደርድራችኋል። እኔ ጥቁር ሻርፕ አድርጌ ስለ እናንተ ሚውታችሁን አብርታችሁ አብራችሁ ግን ቪዲዮ ካላበራችሁ የእውነት እያለቀሳችሁ መሆኑን አላውቅም። ስለዚህ እኔ ቪዲዮ አብሩ ነው ቪዲዮ አብሩ የእውነት እያለቀሳችሁ መሆኑን እንባችሁ ማየት ፈልጋለሁ። አውቃችሁ በድምፅ ብቻ ብትሉስ ማሪ አያርግብሽ። አሚን ጎበዝ አክተር ይወጣሻል። ግን አቡ አክቲንግ እኮ በጣም ጎበዝ ነኝ። ስገርብ ደግሞ የፍቅር ታሪክ ስገርብ ብታይ ምን ይለ ኮመንት ላይ እንዴ አብራ የነበረቻት መስል ይላሉ። እያለቀስኩ አቋርጬ የገዛ ለቅሶ ላይ እያልኩኝ እናንተ ገዝት ስታለቅሱ ይቅርታ መማር ሶፊ ቤቲ ቪዲዮ አብሩ ፕሊስ። ቪዲዮ ካላበራችሁ እያለቀሳችሁ መሆኑን በምን አውቃለሁ? የእውነት ድምፅ ብቻ ቢሆን። ስለዚህ ቪዲዮ አብርታችሁ አንድ ላይ ነው የምናለቅሰው እየተያየን እንባሲ ውርድ እያየን። ከዛ ገስት የሞላባቸው ደግሞ ድንኳኑ ሞልቷል ማለት ነው። ከታች ይጠብቃሉ። ከዛ እዚህ ገስት ላይ ያሉት አልቅሰው ሲጨርሱ ነፍሲ ማር ብለው ሲወጡ ከዛ ሌሎቹ ደግሞ ይገባሉ። ከዛ በቃ ደግሞ እንትን ምንድን ነው ለቅሶ ቤት ሲኬት የሚያዘው ነገር ሪምሻ አጣውሽኝ ቡና ስኳር የእዝን ነው የሚባለው። የእዝን ቡና ስኳር ምግብም ይመጣል። አዎ እሱን ደግሞ በጊፍት ማለት ነው የቲክቶክ ጊፍት። ቪዲዮ መክፈት ባይችል ሰው ለቅሶ መድረስ አይችልም ማለት ነው። ለቅሶ ቤት ባዶ እጅ ይኬዳል አይኬድም። እንደውም ለቅሶ ቤት ነው ባዶ እጅ የማይኬደው። ታዲያ ስኳርም ቡናም ውሃም ለስላሳም ያለው ነገር እኮ እንትን ማለት ይፈልጋል፣ መረዳዳት ይፈልጋል። ሰው ሲሞት ሲኖር ሳይ እኮ በእንዲህ በገስት እንተዛዝናለን። አቁፍ ለላይቫችንን ከፍተን ህይወታችን ቀለለ። በአካል መገናኘት የለ፣ ሰው መጥቶ ማስተናገድ የለ፣ ቤት ማስራት እንግዳ ሊመጣብኝ ነው ብለሽ ተበርግፍ የለ ምን የለ። ላይቭሽን ስልክሽን ቻርጅ ሰክተሽ ዋይፋይሽን አስገብተሽ ላይቭሽን መክፈት ይችላል። ምስቅ ነው የሚመስለኝ። አሁን በላይ ቁጭ ብል ምስቅ ነው የሚመስለኝ። ማስረጃ እንፈልጋለን ለመሞቱ። እንደ አስክሬኑን ፎቶ እናነሳና ባክግራውንድ ለመሰለሽ ሁሉም እየመጣ የድሮ ሀያቱ የሞተበት ሀያቱ የሞተ ብሎ ይቀመጣል። ያመጣሽው ሀሳብ ማለት ነው አንድ ፊልም የሚወጣው ነው ታየኝ እኮ አለበለዚያ ሰው እየመጣ ሀያቴ ሞቷል የዛሬ 20 ዓመት የሞተ ሀያቱን መጥቶ የቲክቶክ ጊፍት ለመሰብሰብ ሀያቴ ሞቷል ብሎ ለቅሶ ይቀመጣል። እኛ ደግሞ እንሄዳለን። ከዛ ስለዚህ አስክሬኑ ፎቶ ተነስቶ ባክግራውንድ በግሪን ጋለሪ ባክግራውንድ ይደረጋል። እንደዛ ነው ማለት ጋይስ።
በጣም እኔ እኮ ሁለገብ ነኝ፣ ኮሜዲም ነኝ። እንዲህ ነው ማሰቃቸው ቤተሰቦቼን። የሰርጉንስ እንዴት ነው የምናደርገው? የሰርጉንም ነገር እንትኑ ሩቅ ተቀምጦ እንትን ላይ ያሉ ለነገሩ መጥራት የለም። ይሄ ለቬሎ እና እንትን ለብሰው ብቻ ዱቅ ነው የሚሉት። በቃ ባልና ሚስት የሙሽራ ወንበር ላይ ቁጭ ይላሉ። ምንም ማለት ሰርግ አያስፈልግም። ምንም ማለት ሰርግ አያስፈልግም። አንቺ ብቻ ቲክቶክ ላይ የኔ ሰርግ አትፈልጉም ማለት ነው። ስለዚህ ቬሎሽ እንዴ መማርዬ፣ ምን ለምን ወጪ ታውጫለሽ? ቬሎሽን ትከራያለሽ፣ የባልሽ ሱፉን ይከራያል፣ ላይቭሽን ትገቢያለሽ። ቬሎና ሱፍ ለብሳችሁ ቁጭ በታቡዬ በኮመንት ኮንግራጁሌሽን፣ በኮመንት እና በገስት ኮንግራጁሌሽን እንላለን፣ ጊፍት እንሰጣለን። አለቀ፣ ተገላገልሽ። የሰርጎችን በቃ በጊፍት ነው የምትችሉኝ ማለት ነው። አታውጭም እንጂ ምን ታውጫለሽ? ማስገባት ብቻ ነው ማስገባት ብቻ ነው። ቬሎሽን እና ባልሽ መማርዬ፣ ልጁ ብቻ ይምጣ፣ ልጁ ብቻ ይግባ። እንዴት ባልየው ብቻ ይግባ? ሽማቡዬ በቃ ልጁ ብቻ ይግባ። ሁለቱም አንቺ ለላይቭ የሚገቡት ባልየው ከሌለማ እንዴት ሆኖ ነው? ኖ ቤት ይግባ ነው የምልሽ አቡዬ። አዎ በቃ ሱፉን ሱፍሽን አንዴ መልስት ያለሽ አንዴ ምንት ያለሽ ላይቭ ነው። ኧረ ቲክቶክን የፈጠረ አምላክ ይመስገን። መልሴማ እኔ ይኸውልሽ አቡዬ፣ መልሴ ብሔር ብሔረሰቦች ልብስ እየቀያየርኩ ነው የምለብሰው። የመልሴ ቀን ትክክል። የሞተበት ሰርተፍኬት ያስቀምጥ ቀኑን። ሀቡ እኮ በርድ ሰርተፍኬት ከቀበሌ አውጥቶ በርድ ሰርተፍኬቱን ነው አስክሪን ፎቶ ከሚደረግ በርድ ሰርተፍኬቱን ባክግራውንዱ ላይ ያጋር በግሪን ጋላሪ እናነባለን ምን ቀን እንደሞተ። ለምን በድሮ ሞት እንትን እንዳይልብን ማለት እንዳይሸቀልብን በድሮ ሞት። እንደኛ እኮ ቡዳ ነን፣ አንሸወድም። አበሻ ለአበሻ አይሸዋወድም። አራዳ ለአራዳ፣ አበሻ ለአበሻ አይሸዋወድም። በቃ የሰው ስም አታንሱ፣ ነገር አንፈልግም እኛ። ስማቸውም ሳይነሳ እንትን ይላሉ አይደለም፣ ስማቸው ተነስቶ እንትን እንላለን ማለት ነው። የሰርጉ ተመቸኝ። የሰርጉ በቅርቡ ከወጭ አራስ ቤት ቁጭ ብለሽ አራስ ቤት ያለሽ። እኔ አሁን 3ኛ ልጅ ስወልድ ማንም ሰው ቤቴ መጥቶ እንዲጠይቀኝ አልፈልግም። ይኸው ከአሁኑ ተናግሬያለሁ። ማንም ሰው ስጦታ እንዳይልክልኝ፣ ስጦታ በቲክቶክ ጊፍት ስጡኝ። ላይፍ ላይ ዱቅ ላለው ህፃኔን አቅፌ እየመጣችሁ እንኳን ማለማረች ትላላችሁ። ገስት እየገባችሁ ጊፍትም ጥንቆላለሁ ይልሻል። አይ የቲክቶክ ጊፍት የለውም የለው። ዛሬ ስለሱ ጉዳይ ነበር ስናወራ የነበረው። የሆኑ ልጆች መተት ተደርጎብናል ብለው መጥተው ጠንቋዩን ጥሩ እናፋጡልን ብለው ጠንቋዩን ጠርተን ስናፋጥጠው ነበር። ጠንቋዩ አንተ ነው ብዬ ሳሪ ቤትም